ሰበር ዜና ተሰምቷል። የኢትዮጵያ ጦር በቀጥታ ወደ ማጥቃት ሊሸጋገር እንደሚችል ተሰምቷል። በድንበር ተፋጦ የሚገኙት ኃይሎች ወደ ለየለት ጦርነት እንዳያመሩም ተሰግቷል። አሁን ሁኔታዎች ከመቼውም ጊዜ በላይ አስፈርቷል። የቀውሶች ሁሉ መሐንዲስ፣ የትርምሶች ሁሉ አባት የሚባሉት ፕሬዚዳንት ኢሳያስም በእድሜያቸው መጨረሻ አስከፊውን ጦርነት እንዳይጭሩት ብዙዎች አስጠንቅቀዋል። ያልተገለጠው የኢሳያስ ዶክትሪን የኢትዮጵያ ውጭ ጉዳይ ሚኒስትሩ አደባባይ አስጥተው የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በመንግስት ደረጃ ያልተገለጠውን አዲስ ሚስጥር ገልጠውታል። ሐቁ ይሄ ነው ሲሉም የኢሳያስን ዶክትሪን ይፋ አድርገውታል። ጉዳዩ በዘገባችን ተካቷል። ኢትዮጵያ እያሳየውት ያለውት ወታደራዊ ትዕግስት ገደብ የለሽና ቅድመ ሁኔታ የሌለው አይደለም በማለት በቀጣይ ምን ሊመጣ እንደሚችል በግልጽ ተናግራለች። ቅድሚያ የምሰጠውም አሰብ ነውና ማንም በዚህ አይምጣብኝ ስትል በይፋ አሳውቃለች። የእንግሊዝ መንግስትም በኤርትራ ላይ ከባዱን ማስጠንቀቂያ አውጥቷል። አፈትልኮ በወጣ መረጃ የህወሓት ወታደራዊ ክንፍ አመራሮች ላለፉት 5 ቀናት ባደረጉት ሚስጥራዊ ስብሰባም የተወሰነው ድብቅ ሴራም ተገልጧል። ይህ ሴራ ምንድነው? በዘገባችን ተይዟል። ከኤድና ሞል ወረድ ብሎ በሚገኝ የመዝናኛ ስፍራ ሽጉጥ በመተኮስ ሰው የገደለው ግለሰብ በ20 ዓመት ጽኑ እስራት ስለመቀጣቱም ተሰምቷል። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድትቆዩ እንጋብዛችኋለን። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በመንግስት ደረጃ ያልተገለጠውን ገልጠውታል። ሚኒስትሩ የትላንትናው ንግግራቸው አይን ገላጭ ብቻ ሳይሆን ማዕከላዊ መንግስት ሻዕቢያንና ኢሳያስን የሚያይበትን መነጽር ፍንትው አድርጎ የሚያሳይ ነው ተብሏል። ዶክተር ጌዲዮን የኢሳያስ ዶክትሪን ስላሉት ጉዳይ ይህንን ብሏል። ይህ ዶክትሪን የኤርትራ ራሷን በራሷ የምታስተዳድር ሀገር ሆኖ የመቀጠል ጉዳይ በኢትዮጵያ የጸጥታ መደፍረስ፣ መከፋፈልና አለመረጋጋት ላይ እንዲመሰረት ያስባልም ብሏል። በዶክተር ጌዲዮን ገለጻ መሰረት ይህ ዶክትሪን ኤርትራን በኢትዮጵያ ላይ ተቀጽላ አድርገው ለመጠቀም ከሚፈልጉ አካላት የመነጨ ነው። ሚኒስትሩ የኢሳያስ ዶክትሪን ብለው በጠሩት ሰነድ የኢትዮጵያ የውስጥ ትርምሶች በአዲ ሃሎ ቤተ መንግስት ተቦክተው እንደሚጋገሩ በግልጽ ቋንቋ ተናግሯል። ኢትዮጵያ ኤርትራን በድንበር ጥሰትና የታጠቁ ቡድኖችን በመደገፍ መክሰሷም ተሰምቷል። የአሰብ ጉዳይ ቅድሚያ የሚሰጠው ስትራቴጂካዊ ጉዳይ ነው ብላለች። እያሳየውት ያለው ወታደራዊ ትዕግስት ገደብ የለሽና ቅድመ ሁኔታ የሌለው አይደለም ስትል ለኤርትራ ግልጽ መልእክት ልካለች። ኢትዮጵያ ኤርትራ ታጣቂ ቡድኖችን ትደግፋለች፣ ሉዓላዊነቴንም እየጣሰች ነው ስትል ነው የከሰሰችው። የአሰብን ወደብ ተጠቃሚነት ማረጋገጥን ቅድሚያ የምትሰጠው ብሔራዊ ጉዳይዋ እንደሆነም በይፋ አሳውቃለች። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ይህንን ያሉት ሆርን ሪቪው እና አዲስ አበባ ዩኒቨርሲቲ በጋራ ባዘጋጁትና ትላንት በተደረገው የውጭ ጉዳይ ፖሊሲ ፎረም ላይ ነው። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ኢትዮጵያ ለደረሰባት ትንኮሳዎች ያሳየችው ወታደራዊ ትዕግስት ገደብ የለሽና ቅድመ ሁኔታ የሌለው አይደለም ሲሉ አስጠንቅቋል። ሚኒስትሩ የኤርትራ ወታደሮች በአሁኑ ወቅት በሰሜን ኢትዮጵያ የሚገኙ በርካታ የአካባቢ አስተዳደሮችን ተቆጣጥረው ይገኛሉ ሲሉ ገልጸውም እነዚህ አካባቢዎች ሙሉ በሙሉ የኢትዮጵያ ሉዓላዊ ግዛት አካል መሆናቸውን አጽንኦት ሰጥቷል። አክለውም ኤርትራ በመንግስት ላይ ትጥቅ ላነሱ ቡድኖች ከፍተኛ ቁሳዊ ድጋፍ በመስጠት በኢትዮጵያ የውስጥ ጉዳዮች ላይ ጣልቃ እየገባች እንደሆነም ተናግረዋል። እነዚህ እውነታዎች ኢትዮጵያ የመከላከል መብቷን በህጋዊ መንገድ እንድትጠቀምበት በቂ መሰረት ይሰጣሉ ሲሉም አንስተው ኢትዮጵያም ቀድሞውንም ተጋላጭ በሆነ ቀጠና ውስጥ አውዳሚ ግጭትን ለመከላከል መቆጠብን እንደመረጠች አበክረው አስረድቷል። ቅድሚያ የምንሰጠው ለአሰብ ነውም ብለዋል ውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ። ኢትዮጵያ ከኤርትራ መገንጠል በፊትና በኋላም በአሰብ ወደብ ላይ ባፈሰሰችው ከፍተኛ ሀብት ምክንያት አሰብ በፌዴራል መንግስት በዋነኝነት ቅድሚያ የሚሰጠው ጉዳይ ነው ብለዋል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ይህንን የተናገሩት በዚሁ በአዲስ አበባ ዩኒቨርሲቲ በተደረገው ንግግር ላይ እንደሆነም ታውቋል። ውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ አምባሳደሮችን ጨምሮ የተለያዩ ሀገራት ዲፕሎማቶች በታደሙበት በዚህ መድረክ ላይ በአፍሪካ ቀንድ የታዩ ሰሞነኛ ሁኔታዎችን በተመለከተ የኢትዮጵያ መንግስትን ፖሊሲና ምልከታንም አጋርቷል። የውጭ ጉዳይ ሚኒስትሩ ገለጻ በተለይም ያተኮረው በኢትዮጵያና ኤርትራ ግንኙነት ላይ ነበር። በኢትዮጵያና ኤርትራ መካከል ለዘመናት የዘለቀው ግጭት መነሻም ከድንበር ውዝግብ ወይም ከባህር በር ፍላጎት የተሻገረ መሆኑን እንዳብራሩ የውጭ ጉዳይ ሚኒስቴር በድረገጹ ባወጣው የዶክተር ጌዲዮን ሙሉ ንግግር ላይ ሰፍሯል። ለግጭቶች ዋነኛ ምክንያት አድርገው ከጠቀሷቸው ጉዳዮች መካከልም አንዱ የኤርትራ መንግስት በኢትዮጵያ ውስጥ ጉዳዮች ላይ እንደሚፈጽም ያመላክቱት ጣልቃ ገብነት ነው። የኤርትራ
መንግስት በኢትዮጵያ የውስጥ ፖለቲካዊ ጉዳዮች ላይ አቋም መያዝ፣ ሀሳብ ማቅረብና በንቃት የመሳተፍ ጭምር መብት እንዳለው ይሰማል ሲሉ ሙግታቸውን በማሳያ አስደግፈው አቅርበዋል። ከዚህ በተጨማሪም የኤርትራ መንግስት አመራር ኢትዮጵያ ላይ ጠበኛ ፍላጎት ላላቸው ሁሉም ኃይሎች ራሱን መገልገያ አድርጎ የማቅረብ ዝንባሌ እንዳለው በማንሳትም ወቀሳቸውን አሰምቷል። የሀገሪቱ አመራር ለሶስተኛ ወገኖች ቀጠናዊ ተቀጽላ ሆኖ ለመንቀሳቀስ ያለውን ብርቱ ፍላጎት በመጥቀስም ወንጅለዋል። አፈትልኮ በወጣ መረጃ የህወሓት ወታደራዊ ክንፍ አመራሮች ላለፉት 5 ቀናት ባደረጉት ሚስጥራዊ ስብሰባ አዲስ የአርሚ አደረጃጀት ስለመፍጠር የተወሰኑት ውሳኔ ድብቅ ሴራ መጋለጡ ታውቋል። ጥርነፋው ላዩን ወደ ነፃ መሬት የሚሸሽ ታጣቂ መበራከቱን ተከትሎ እሱን ለመከላከል የተወሰነ ውሳኔ መሆኑ የተነገረ ቢሆንም ዋናው ዓላማ ግን ወደ ነፃ መሬት በወረደው ኃይል ምትክ የሻዕቢያ ታጣቂዎችን የአርሚውን ዩኒፎርም እያስለበሱ ወደ ክልሉ ለማስገባትና ቡድኑ ለማቀላቀል በማቀድ የተደረገ መሆኑን ውስጥ አዋቂዎች አጋልጠዋል። በአዲስ አደረጃጀት ስም አርሚውን የሚቀላቀለው የሻዕቢያ ወታደር ታዲያ የአርሚ አባላቱን እንዲሰልል እንዲመራና ሀራ መሬት ካለው ኃይል ጋር ግንኙነት ያላቸውን ታጣቂዎች ያለማንም ፍቃድ እንዲረሽን አቅጣጫ እንደተቀመጠለት ታውቋል። በትግራይ ህዝብ ላይ የከረረ ጥላቻና የበቀል ስሜት ያዘለው የሻዕቢያ መንግስት ታዲያ ይህንን አጋጣሚ በመጠቀም በትግራይ ህዝብ ላይ ከፍተኛ የሆነ የዘር ማጥፋት መፈጸሙ የማይቀር መሆኑ ከወዲሁ የሚገመት ነው ተብሏል። ቀደም ሲል በአዲሱ አደረጃጀት ውስጥ ያልተካተቱና የተገለሉ ያልናቸው የታጣቂ አመራሮችም ይህንኑ ሀሳብ አንስተው በመሞገታቸው ሂደቱን ያደናቅፋሉ በሚል ገሸሽ የተደረጉ ስለመሆናቸው እየተነገረም ይገኛል። ይህ በእንዲህ እንዳለ የእንግሊዝ መንግስት በኤርትራ ላይ የጉዞ ማስጠንቀቂያ አውጥቷል። የዩናይትድ ኪንግደም መንግስት የውጭ ጉዳይ መስሪያ ቤት ትላንት ባወጣው የጉዞ ማስጠንቀቂያ ከኤርትራ ሁሉም ድንበር በ25 ኪሎ ሜትር ርቀት ላይ ዜጎች ፈጽሞ መሄድ እንደሌለባቸው አሳስቧል። ወደ ሌሎች የኤርትራ ክፍሎች ከመሄዳቸው በፊት ደግሞ ይህንን የወጣውን የጉዞ ማስጠንቀቂያ በጽሞና እንዲያነቡም ጥሪ ማስተላለፉ ተዘግቧል። ይህ ማስጠንቀቂያ በአሁኑ ወቅት በኢትዮጵያና በኤርትራ መካከል ከፍተኛ ውጥረት መስፈኑን ይጠቅስና በኤርትራ ውስጥ ቀውስ ከተፈጠረ ነገሮች በፍጥነት እንደሚለወጡ ያስረዳል። ጨምሮም ይህ ደግሞ በኤርትራ ውስጥ የመዘዋወርና ኤርትራ ለቆ የመውጣት እንቅስቃሴያቸውን ሊገድበው ይችላል ያለ ሲሆን ቀውስ ከተፈጠረ ከእንግሊዝ መንግስት ድጋፍ የማግኘት እድላቸው የጠበበ ሊሆን እንደሚችልም አሳስቧል። በመሆኑም እንግሊዛውያን በኤርትራ ውስጥ እያሉ ችግር ከተፈጠረም ዜጎቹ ከዚያ ለመውጣት የራሳቸውን ጥረት እንዲያደርጉም ምክር ለግሷል። በዚህ ወቅት ከኤርትራ ለመውጣት የማያስችል የደህንነት ስጋት ከተፈጠረ ደግሞ አስቀድመው ምግብ፣ ውሃና መድኃኒት በማከማቸት ከቤት እንዳይወጡ፣ እንደ ሰዓት እላፊ ያሉ በሀገሪቱ ውስጥ የተጣሉ ገደቦችን እንዲያከብሩና ሚዲያዎችንም ጭምር በንቃት እንዲከታተሉ የእንግሊዝ መንግስት አሳስቧል። ማስጠንቀቂያው ጨምሮም እንግሊዛውያን ዜጎች እርዳታ በሚፈልጉበት ወቅት የኤርትራ መንግስት ባለስልጣናት በአስመራ ለሚገኘው የእንግሊዝ ኤምባሲ የማሳወቅ ልምድ እንደሌላቸው ጠቅሷል። የኤርትራ መንግስት ባለስልጣናት ያሰራቸውን የውጭ ሀገር ዜጎችን በተመለከተም ለቆንስላቸው መረጃ እንደማይሰጡ የጠቀሰው ማስጠንቀቂያው ጨምሮም በመሆኑም እንግሊዛውያን ምንም አይነት ችግር ቢገጥማቸውና እርዳታ ከፈለጉ ኤምባሲውን የሚያገኙበትን ስልክ አስቀምጧል። እንዲሁም በአዲስ አበባ ለሚገኘው የእንግሊዝ ኤምባሲ መደወል እንደሚቻልም ገልጿል። ሌላው የሰጠው ማሳሰቢያ የእንግሊዝና የኤርትራ ጥምር ዜግነት ያላቸውን ሰዎች የሚመለከት ነው። እንደዚህ አይነት ጥምር ዜግነት ያላቸውን ሰዎች የኤርትራ መንግስት ኤርትራዊ አድርጎ እንደሚቆጥራቸው አስረድቷል። በመሆኑም ጥምር ዜግነት ያላቸው በኤርትራ ውስጥ በዜጎች ላይ የተጣለውን ግዴታ ግብር መክፈልና ብሔራዊ አገልግሎት ላይ መሳተፍን የመሳሰሉ መፈጸም እንዳለባቸው አስታውቋል። በማጠቃለያውም በኤርትራ የሚገኙ ጥምር ዜግነት ላላቸው ሰዎች በአስመራ የሚገኘው ኤምባሲ ምንም አይነት የቆንስላ አገልግሎት እንደማይሰጥ አስረድቷል። ወደ ሌላኛው መረጃችን ስናልፍ ከ2 ዓመት በፊት ከኤድና ሞል ወረድ ብሎ በሚገኝ የመዝናኛ ስፍራ ሽጉጥ በመተኮስ ሰው የገደለው ግለሰብ በ20 ዓመት ጽኑ እስራት እንደተቀጣ ሰምቷል። አባተ አበበ ይባላል። ልክ የዛሬ 2 ዓመት ገደማ ጓደኛውን ቦሌ ኤርፖርት ከሸኘ በኋላ ከምሽቱ 4 ሰዓት ገደማ ከኤድና ሞል ወረድ ብሎ ፍለርት ላውንጅ ተብሎ በሚጠራው አካባቢ በጥይት ተመቶ ተገድሎ ነበር። የሆነውን ሁሉ በአካባቢው የነበሩ የታክሲ ሹፌሮችና የፍለርት ጠባቂዎች እንደተመለከቱ ድርጊቱን የፈጸመው ግለሰብ ግድያውን ከፈጸመ በኋላም ከአካባቢው መሰወሩን
ተናግረው ነበር። አባተን በመግደል የተከሰሰው ተስፋዬ ሆርዶፋ የተባለው ግለሰብ በትላንትናው ዕለት በ20 ዓመት ጽኑ እስራት መቀጣቱን የመንግስት ሚዲያዎች ዘግበዋል። ፋና እንደዘገበው የግራ ቀኝ ማስረጃ መርምሮ የቅጣት ውሳኔ ያሳለፈው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ የግድያና የከባድ ውንብድና ወንጀል ችሎት ነው። የፍትህ ሚኒስቴር የልዩ ልዩ ወንጀል ጉዳዮች ዳይሬክቶሬት አቃቢ ተስፋዬ ሆርዶፋ በተባለ ግለሰብ ላይ በከባድ ግድያ ወንጀል ማለትም የወንጀል ህግ አንቀጽ 539 ንዑስ ቁጥር 1 ሀና የጦር መሳሪያ አዋጅ ቁጥር 1177 ህዝባር 2012 ስር የተመለከተውን ድንጋጌ በመተላለፍ የጦር መሳሪያ ይዞ በመገኘት 2 ክሶች ቀርበውበት እንደነበርም ተመላክቷል። በወቅቱም ህገወጥ ሽጉጡን በመያዝ አምልጦ እንደነበርና በአዲስ አበባ ፖሊስ ኮሚሽን ጥብቅ ክትትል በቁጥጥር ስር መዋሉ ተጠቅሶ ክስ ቀርቦበታል ያለው ዘገባው አቃቢ ህግ ከክሱ ጋር የሰው ምስክር ዝርዝርና የተለያዩ ገላጭና አስረጂ የፎረንሲክ ማስረጃዎችን አያይዞም አቅርቧል። ተከሳሹ የተለያዩ የመከላከያ ማስረጃዎችን አቅርበው አሰምቶ የነበረ ቢሆንም የአቃቢ ህግ ማስረጃን በተገቢው መከላከል አለመቻሉ ተጠቅሶ የጥፋተኝነት ፍርድ ተላልፎበታል። ከዚህም በኋላ ፍርድ ቤቱ ተከሳሹ ያቀረበውን 3 የቅጣት ማቅለያ አስተያየት በመያዝ በደረጃ 2 በእርከን 36 መሰረት ሁለቱም ክሶች ተጠቃለው በ20 ዓመት ጽኑ እስራት እንዲቀጣ መወሰኑ ታውቋል። 83 በመቶ የአስተዳደር በደል አቤቱታዎች በመንግስት ተቋማት ላይ መቅረባቸው ተሰማ። የኢትዮጵያ ህዝብ እንባ ጠባቂ ተቋም በ2018 ዓመት የሩብ ዓመት የስራ ግምገማ ሪፖርቱን አውጥቷል። የኢትዮጵያ ህዝብ እንባ ጠባቂ ተቋም በሩብ ዓመቱ ባከናወነው የምርመራና ክትትል ስራ 83 በመቶ የአስተዳደር በደል አቤቱታ በመንግስት ተቋማት ላይ መቅረቡን አስታውቋል። 17 በመቶ ያህሉ ደግሞ በግል ተቋማት ላይ የቀረቡ የአስተዳደር አቤቱታዎች መሆናቸውን ሪፖርቱ አመላክቷል። በዚህም የአስተዳደር በደልን አቤቱታ ተንተርሶ የአስተዳደር በደል ለመከላከል ተደርጓል በተባለ ቁጥጥር መሰረት 7 ጉዳዮችን መሰረት በማድረግ በ9 ተቋማት ቁጥጥር እንደተደረገ ተሰምቷል። በዚህ የቁጥጥር ስራም በ35 ጉዳዮች ላይ ከሚመለከታቸው አካላት ጋር በመወያየት ከስምምነት መደረሱን ተቋሙ ይፋ አድርጓል። ቁጥጥር ከተደረገባቸው በሐረሪ፣ በቤኒሻንጉል ጉሙዝ ክልል፣ በጋምቤላ፣ በደቡብ ኢትዮጵያና በትግራይ ክልላዊ መንግስት ከተሞች በሚገኙ መስሪያ ቤቶች ላይ ቁጥጥር መካሄዱን መግለጫው ይጠቁማል። ተቋሙ በአስተዳደር በደል ምርመራና ማረም በሩብ ዓመቱ 750 አቤቱታዎች ለመቀበል ቢያቅድም 431 አቤቱታዎችን መቀበሉን አሳውቋል። በዚህም 18181 ሰዎች የአስተዳደር በደል ተፈጽሞባቸው አቤቱታቸውን ለኢትዮጵያ ህዝብ እንባ ጠባቂ ተቋም አቅርቧል። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎችን ደግሞ ላይክ እና ሼር እያደረጋችሁ ስለምታበረታቱን ከልብ እናመሰግናችኋለን።